ለቀላል መታለፍ የሌለበት ልጅ ነው ይሄ ልጅ። የዛኛውን የመችም ቤተሰብ አፈላልገን ለህግ ለማቅረብ የሸዋ ልጆች በውስጥ ግሩፕ አድርገው ክሬት አድርገው እየተነጋገሩበት ነው ያለው። የዝንስ ልጅ መፍትሄው ምንድነው? ወደ መፍትሄ ነው በሚዲያ ይታወቃል። እንደዚህ ነው ተብሎ ብዙ የዛ አካባቢ ተወላጆች፣ የትግራይ ተወላጆች፣ የውቅሮ አካባቢ ተወላጆች ለዛ ልጅ የሚቀርቡ የሚያውቁ ይኖራሉ፣ ሚዲያ ላይ ይከታተላሉ። ገብቷል አይደለ? ስለዚህ በዛ አካባቢ ያሉትን ነገር ያለውን ነገር ኦፊሻሊ ማውጣት ይችላሉ። በቅንነት መተባበር ከፈለጉ መተባበር ይችላሉ። ተረዳኸኝ? ይሄ የሁሉም ኢትዮጵያዊ ግዴታ ነው። ገብቷል? እኔን አሁን የተክላይ ቤተሰቦች ምናምን ብትለኝ ውቅሮና አላማጣ የአንድ ቀን ጉዞ ነው። ገባህ አይደለ? ስለዚህ የምታገኛቸው የሚያገኛቸውን ይላል እኮ አብዲ የሚችለውን ነገር ብሬክስ ያደርጋል። ግደለክም እሱ የሚሰራውን ይሰራል። በዚህ ነገር ሁላችንም ጥሩ ስራ ሲሰራ መጀመሪያ ይሄ ልጁን እንትን እንበልና ምንም ችግር የለውም። ርቆ አይርቅም። አለማጣ ማለት ነው። አድበስሳችሁ እንዳለ ይሄ አውሬ ነው ጫካ ውስጥ ነው ያለው ምናምን ብላችሁ አብዲ ኖ የነዚህኞቹ ነገር ሲወጣ እየተሰደብን የነዚህኞቹ ነገር ሲወጣ እየጎተተ ይዞ ይወጣል። ይሄንኛው ቂጡ መለጥለጥ አለበት። ቂጡን አስሮ እንደዚህ በኤሌክትሪክ እሱም መገረፍ አለበት። የባልየው ጓደኛ እሱ ሂጂ ብሎ የላከ ከዚህ ሰውዬ ጋር ያገናኘ መርዶ ያስረዳ። ይህንን ሌባ ነው ቂጡን ዘግዝቀ ወፌ ላላ መግረፍ ያለብህ። ከዛ በኋላ ቀስ እያለ እሱ ያመጣል። አለቀ። ወዴት ትሄዳለህ አብዲ? እንዲህ ይህንን ነው እንጂ እንደዚህ አድርገህ እንደዚህ ቂጡን እመቤቴን እኔ እንደው ምን አለ እንደው እኔ አረጋሽ ትሙት እሰቅለው ነበር። ምክንያቱም ሂጂ ብሎ ወሰደ፣ አገናኘ፣ ሞታለች ተብሎ ያለምንም ማስረጃ አብሮ አልቃሽ ሆኖ ሀዘንተኛ ሆኖ ይህንን ነው ወፌ ላላ መጀመሪያ መግረፍ። ምን ችግር አለው? ከዛ በኋላ ያመጣልሃል አብዲ። ወዴት ትሄዳለህ? ከሚያሳዝነው ነገር አባቷ ሲነግሩ በጣም የሚያሳዝነው ነገር ይመች የሚባለው ተክሌን ምን ያክል ታምናለህ ሲሉት ከእናቴ ሊበላይ አምነዋለሁ። መወለድ ቋንቋ ነው። ብዙ አመት አብረን የሰራን ነው። እሱ ሙታለች ካለ ሙታለች ብሎ ያንን አዛውንት አባቷን ለማሳመን ብዙ ጥሯል። ይህ ማለት ተክሌን ያምነዋል ማለት ነው። ስለዚህ እንዳሉትም ዋናው ይመች የሚባለው ነው። ስደውልላት ይመች ልጄ ሞታለች አሉ። እኔ ግን አላመንኩም ማለት የዛን ቀን በማግስቱ ማለት ነው። በማግስቱ በሶስተኛው ቀን እንዴት አላመንኩም። ፎቶ አልተላከልንም፣ ቪዲዮ አልተላከልንም፣ አላመንኩም ሲለኝ እሺ በቃ ብዬ ተክላይን መስመር ላይ አገናኘሁት። ተክላይ የሀና አባት ነው። ለሀና ጉዳይ ማውራት ይፈልጋል አልኩት። እሺ አለኝ። አገናኘሁት፣ አወራሁ። እንዴት ሞተች እንዴት ሆና የሚለውን ጠየቀው፣ ነገረው። እሺ ወይ ፎቶ አላካችሁልኝ ወይ ቪዲዮ አላካችሁልኝ ምን ይችላል ከሳል አባቴ አስፈላጊ ከሆነ ፎቶና ቪዲዮ አሁን የበረሃ ቀብር ቀብረናታል። መልኳም ቢቀየርም ያን ነገር ነገ ተነገ ወዲያ ሄጄ አስልክልሃለሁ አለው። ፎቶንና እንትኑን ከዛ ፎቶ እና ቪዲዮ ሳይሆን የምፈልገው እኔ በራሴ የራሴ ምልክት አለኝ። ልዩቷ በድሮ በልጅነቷ ያማት ነበርና መሰለኝ ሀገር የራሴ ምልክት አለኝ። ክንዷ ላይ በል ወደዛ የሆነ የተቀበለ ነገር አለ። ያን አውጣና ላክልኝ አለው። እንዴ እኔ አስከሬን ስር ተጠግቼ ያን ነገር ቀድጄ ማውጣት አቅሙ አይኖረኝም። የአስከሬን ገና አዲስ ነው። እንዴት አድርጌ እዛ ጋር ቀድጄ አላወጣም። ፎቶ እናንተ ማስረጃ ከሆነ ላክልኝ። አይ ምልክልኝ ያችን ነገር ነው ሲለው ያችን ተገሯ ላይ ቀዳ አውጣና ላክልኝ ሲለው እኔ ይሄን መላክ አልችልም። ቀዶ የሚያወጣልህ ሰው ካለ ከጅዳም ሆነ ከየመንም ሆነ ከኢትዮጵያም የሚመጣ ሰው ካለ በራሴ ወጪ ይመጣል። ወደ ሀገርም ከሆነ ወደ ጅዳም ከሆነ በራሴ ወጪ መልሰዋለሁ። እዛ ቦታ ላይ አደርሰዋለሁ። ቀዶ ያወጣል። እኔ ግን ቀድጄ አላወጣም። ቪዲዮና
ፎቶን ከሆነ ያ ሳይሆን መጀመሪያ ፎቶ ነው ያለው። ፎቶና ቪዲዮ ላኩልን ነው ያለው። አይ ቆይ ቆይ ታወራለህ። እዚህ ላይ ያዝ ብዬ ነው። ለምሳሌ አባቷንና ተክሌ አባቷ ያለውን ነው እኮ። ቆይ ሌላም ሰው የሚልህን መረዳት ቆይ አንተም እኮ መልስ ሰጥበታለህ እኮ ችግር የለውም። ተረጋጋ፣ መልስ ሰጥበታለህ። አባቷ ያሉኝን ነው። እኔ እንግዲህ ይሄንን አገናኝቶን ይሄንን ብሎ ሲነግረኝ ተክለይ ይመች ተክሌን ምን ያክል ታምነዋለህ አልኩት አሉ። ይሄ እኮ የ10 ዓመት ጓደኛዬ ነው፣ ከእናቴ ልጅ በላይ ነው፣ አብሬ በልቼ ጠጥቻለሁ፣ አይዋሽም እመነው አለኛ። አንተ በተክሌ ላይ ምን ያክል እርግጠኛ ሆነ ነው ለአባቷ እንደዚህ ያልከው? ጨረሰ? አዎ የመንስቴጅ ነው ከትግራይ ጋር ተከላይ ጋር ህብሃ የበላሁት በየመንማ አልሄድኩም። የመንም ሄጅም ማለት ለማለት ደግሞ ባሏም ሰምቻለሁ ብሏል። ሚወት አርጉልን ባሏም ሰምቻለሁ ብሏል። ይሄን እንዳልከው ይሄንን አትካድ። ምን ያክል ግንኙነትና ምን ያክል አመኔታ ቢኖርህ ነው እዚህ ላይ አብራራለሁ። አላልኩም ነው የምትለው? ሰውየው ሰው የሚሄድበት ሰው በሁሉ የሚሄድበት ሰው ነው። በሱ ጋር የሚመጣበት አሁን በሱ ጋር ይቃማ ሊያወጣ የሄደ ሰው ማንም ሰው የለም። ሰይድ ሁሉም በሱ ጋር ሄዷል። ሲሄድም የሞተም ይኖራል፣ ሲመጣም የሞተም አለ። ይሄ ፈጣሪ ያመጣው ነገር ነው። ገብቶሃል? አንደኛው ጥያቄ ተክላይ ምን ያህል አመኔታ አለ ለምትለው እኔ ተክላይ ማንም ሰው እንደሚልከው እነኚህ ልጅ ልኬያቸዋለሁ። እሺ ወደ ሌላው ርዕስ እንመለስ። በእነሱም ሲመጣ የሞተ ሰው አለ፣ ሲሄድም የሞተ ሰው አለ። በቃ ጥሩ ያን አሁን እሺ እነዚህ ሰዎች ሰው የሚሄድበት ሰው ነው፣ ሰው የሚሰራበት ሰው ነው፣ ሰው ሁሉ የሚያውቀው ሰው ነው። ጥሩ አንደኛ ብሬ በልቻለሁ ከእናቴ በላይ ከእናቴ ልጅ እንግዲህ ትልቅ ሰው ናቸው፣ አይዋሹም። አሁን ወደ ሌላው ርዕስ እንግባ። አሁንም አዳምጠን አሁን ይሄን ከተባባላችሁ በኋላ ናቸው መሪዎቹ ደግሞ ጉዳዩን ለማብራራት አማርኛ ቋንቋ መናገር አይችሉም፣ ትግርኛ ተናጋሪዎች ናቸው እና ዋናው ጉዳዩ ያለው እቀበሯት መሪዎች ጋር ነው ሲባሉ በቀጥታ አለማጣ ሄዱ። አባቷ አለማጣ ሄዱና እነዛ መሪዎች የሚሉትን ሲያስተረጉሙ አይ መሪዎቹ አልሞተችም፣ መደራደር የምንፈልግበት ጉዳይ አለ፣ በድርድር ትለቀቃለች፣ ልጃችሁ አልሞተችም ብለዋቸው አለማጣ ተመለሱ። አሁንም ደውለው ልጄ አልሞተችም አሉ ብለው ወደ አንተና ወደ ተክሌ ደወሉ አይደል? ተክላይ ጋር ደውለው አልሞተችም ሲሏቸው ልክ እምነት እንዳለው ሰው ሆኖ ቅዱስ ሚካኤልን ልጃችሁ ሙታለች ብሎ ማለልኝ። አዮ ቅዱስ ሚካኤል ይምታህ ብዬ እምነቱንም ሳልቀበል ያለኝንም ሳልቀበል ቅዱስ ሚካኤል ይምታህ ብዬ ወጣሁ። ከዛ ወዲህ ልጄን በማፈላለግ ላይ ነው ያለሁት አሉ አባታቸው። ማን ነው መሪዎቹ ናቸው የቀበሯት ብሎ ከነገራቸው በኋላ መሪዎቹ ለምን አልሞቶችም መደራደር ፈልገን ነው አሉ። ይሄን ካሉ መሪዎቹ ልጅቱን ደብቀዋታል ማለት ነው። መሪዎቹ አብረው የነበሩት መደራደር እንፈልጋለን አልሞተችም ብለው በትግረኛ አስተርጉመው እየተነገሩ ተክሌም ቦታው የለም፣ አንተም ቦታው የለም፣ መሪዎቹ አልሞተችም ብለው ድርድር ነው የምንፈልገው ካሉ አንተና ተክሌ በምን ይዘት ነው ሙታለች ብላችሁ የደመደማችሁ? እዚህ ጋር አንድ ነገር ልጠይቅህ፣ የጥያቄ አንተ ልጠይቅህ። እነኚህ መሪዎች በተክላይ ስር የሚወስዱ የሚመልሱ መሪዎች ናቸው። አሁንም ተክላይ ስር ያሉ ሰዎች ናቸው። የመሪዎቹን ስልክ
ያን አባት ቤት አጋግይቶ የመሪዎቹን ስልክ በሬት አወራቸው። እችን ብቻ ትመልስልኛለህ? የሚያውቀው የተክላይ ስልክ ነው። መሪዎቹን በማስልክ አግኝቶ አወራቸው ያን አባት እና መሪዎቹን እንደራደራለን አሉ። እችን ብቻ በማን ስልክ አገኛቸው? ጥሩ ላራሽ ጥሩ ነው። ጠብቀኝ አያ ከይቅርታ ቆይ እዚሁ ላይ ንቁም። ቀስ ብላ ቆይ ተረጋጋ። አቆመበት ይቀጥል። ቆይ እዚሁ ጠብቁ። ቆይ መሪዎቹን ቆይ አሁን የምታወሩትን ብዙ ህዝብ እየሰማ ነው። ይቅርታ ስላልነገርኳቸው ብዙ ህዝብ እየሰማ ነው። እሺ አሁን እንደገና ቀብረዋታል አለኝ። ቀብረዋታል ማን እንዴት ነው የቀበሯት? ማን ነው ስለው ወንድሜና የእህቴ ልጅ ናቸው። ወንድሜና የእህቴ ልጅ ናቸው አለ። የቀበሯት እንዴት እንደሆነ እንዳውቀው አገናኘኝ፣ እነሱን አገናኘኝ ብለው ቋንቋ አይችሉም ማለት ቋንቋ አይችሉም ማለት ምንድነው? ቋንቋቸው ምን ይሆን ብዬ ደግሞ እንደገና ተወት አድርጌ ደግሞ እንደገና ስልክ ተደወለ። እናንተ ተነገራችሁ አይደለም እንዴ? ተነገራችሁ እኮ እናንተ አይ ምንድነው የሚያወቁት ቋንቋ? ኦሮሞም ሆነ ትግርኛም ሆነ ምንም በፈለገው ቋንቋ ሄድቼ ላስተርጉማቸው እንዴት እንደሞተች እንዴት እንደተቀበረች እንዲያስረዱት ነው። ተነገራችሁ እናንተ ዋ ተነገራችሁ። ተክላይ ነው እንደዚህ የሚለው ትክክለኛ ሰዎቹን አምናችኋለሁ አለኝ። ማን ነው አምናችኋለሁ? ተክላይ ነው እንደዚህ ያለው? አዎ እሺ ተክላይ ነው። እሺ አምናችኋለሁ። ኧረ ተው። እኔ ልጅቷን መንፈስ ካመማት ልጅቷን መንፈስ ካመማት ምናልባት እዛ ቦታ ላይ አስተዋት ያደረጋት ትተዋት ሊሄዱ ይችላሉ። ወይም ደግሞ የሰው ባህሪው አይለይም። ወይም ወተች ብለው ጥለዋት ሲሄዱ መንፈስ እንደዚህ የማድረግ እንትን አለው። የመግደል አቅም የለውም። ምንም አያመጣም። ሴጣን አይገድም እኮ ሰውን። አሁን ልጅቱ የሚገል በሽታ አልታመመችም። ድሮም አለባት የምትሏት ህመም አልተነሳባትም። አብረው ያሉ ልጆች ከተለዩዋት ድረስ አንዳንድ ጊዜ ተመድከም ውጪ ፍጹም በሽታ አልታየባትም ነው ያሉት። ይሄ የድሮ ህመም አለባት የምትሉትም ተውት። አሁንን የምጠይቀው ቁጥራቸውን ሰጧችሁ? ከዚያ በኋላ አራተው ግዴለህም እነሱ ላውራቸው ብለው ነገር በኋላ አራት ነገር ተዘጋጅ ራሱ እነዚያን ልጆቹን ስጠይቃቸው እንዴት ነበረች እንዲያው እንዴት ነው ሁኔታዋን ስላቸው ልባቸውን ልቧን ፍን እያደረገ 10 ደቂቃ በ10 ደቂቃ ውስጥ ልቧን ፍን እያደረገ ነኝ። ሌላ መንፈስ አልታመመም። እነሱ ግን እንደዚያ ብለው አሉ። እነማን ናቸው እንደዚህ ያሉት? እስካሁን አልተነሳባትም ስላቸው አዎ። መሪዎቹስ አማርኛ ይችላሉ አይችሉም ስለው አንደኛው ቅድስት አድርገው አለኝ። ቅድስት አድርገው ሲለኝ አሁንም ደግሞ ልቤ ጠረጠረ። እንደገና የተወዛገበ ነገር መጣ። አሁን ከዚህ ያለን ሰው እየደውዬ እንዴት ነው ስለው አላማጣ ያለው ማለት ነው። አላማጣ ያለው አሁን አለች ልጅቷ ስጠይቅ አለች ብለውኛል። አይዞህ እንዳትደናገር፣ አይዞህ እኔ እየጠየቁህ ነው፣ አብሽር አይዞህ አለኝ። ከዚያ በኋላ ስልክ ስደውልለት አላነሳም አለኝ። ስድግ አልኩ። አላማጣ ሄዱ። አላማጣ እንዴት ነው ምን ነው ለምንድን ነው እንዴት ሰው በደህና ቀን አብረን በልተናል፣ አብረን ጠጥተናል። እንዴት እንደዚህ ሰው ልጅን
ያህል ነገር ተረድቼ እንዴት አታጥናናኝ እንዴት ለምንድን ነው የማታጥናናኝ ምናምን ብዬ ስጠይቀው በቃ ችግር የለውም እኔ የራሴን ስራ እየሰራሁ ነው እያጣራሁ ነው። አሁን ይኸው ስልክ ቁጥር ሰጥተውኛል አውጠው ይኸው እያወራኋቸው ነው። በትግርኛ ሳወራቸው በደንብ እንትን ብለውኛል። እናንተ እንዲህ ነው ስትሏቸው እነሱ ዝም ብለው ነው ስልክ አለዋውጠውኛል። እኛ የራሳችንን ስራ እየሰራን ነው። አብሽር እደውልልሃለሁ ሂድ ወደ ቤታ ላይ በደንብ አንከባከበህ ሸኝ። ድርድር ይፈልጋሉ ምናምን አለ። በቃ እንደ አይነት ነገር ላይ በቃ እነሱ ከደላላጅ እነዛ የተክላይ መሪዎች ለሌላ ሰጥተዋታል። ሌሎቹ ደላሎች ደግሞ ሌላ ጋር ነች እያሉ አባቷን አገናኘኝ እያሉ ነው። ወይ ነገ ወይ ተነገ ወዲያ ይደውሉልሃል ነበር ያለኝ። ብንም ሰውዬው እየከዱት መሰለኝ አደውልልኝ መስታሁን ድረስ። ስለዚህ እነ ተክላይ ለሌላ ደላላ ሰጥተዋታል። ደላሎቹ ደግሞ አባቷን ማናገር ይፈልጋሉ እና ይደውሉላችኋል ጠብቁ ነበር የተባላችሁት። አዎ ጠብቁ እየተባልኩ በቃ ድርድር ላይ ነን ተደራድረናል። እንዲያውም አንድ ቀን እንደው ዛሬ አሁን ወደ ማታ ላይ ይደውሉልሃል። ማታ ነው የምታወራቸው። ወደ ገንዘብ ድርድር ሲመጡ ወደ እኔ አዙራቸው። ስንት የሰራን ሰዎች ነን። እህቴንም ወንድሞቼንም ስንቱን እንደው ከብተህት በላይ የሚታመን ነገር አለ እንዲ የሚስም ብትሄድ አምነዋለሁ። እንኳን የ10 ዓመት በላይ አብረን ሰርተናል። ወንድሜ ነው እኔ ከወንድሞቼ በላይ ነው የማምነው ነው ያለኝ። እሺ እንግዲህ እናመሰግናለን። ያኔ አባት ባለው ደግሞ በኋላ ላይ እንደውልላችኋለን። ለቤተሰቦቹ የላካችሁት ሽምግልና ሄዷል አልሄድም? አይኔ ያው አንተ እንደዛ ስትለኝ ስልክ ደወልኩለት ለወንድሙ እንቀራረብና ልጃችሁን አስሩ እኔ ተሰጠሁት ሰጥቻችኋለሁ። ሌላ ችግር ከመምጣቱ በፊት ልጃችሁ ልጅን እንደዚህ አስደርሰሃል እና ታድፎ ይኸው የትም በረሃ ላይ አስቀርቷታል በገንዘብ። እኔ ደግሞ ገንዘብ ለምኜ ልክፈል ያለኝን ርስቴን ሸጨኝ ሆን ገንዘብ ለምኜ ልክፈል መከራዘር ብችል ለምን እኔ እሱን ምንትን ማለለው ልማልላችሁ። ልጃችሁን ግን መጀመሪያ ሌላ ውስጥ ከመግባታችን በፊት አስጥሉኝ እየደወልኩለት ችግር የለም የእናቱ ልጅ አለ ማታ ሁላችንም ተሰብስበን እንደውልልሃለን አሉኝ። በዛው ቀሩ። ሽምግልና ምን አላላከኝ አውቁ። ሴትዮዋ ወንድም ታደርጎለው የሴትዮዋ ወንድም ከፍትፋ መጣች። በቃ እስከ መጨረሻው ሄደን እነሱ ሰዎቹ ለዚህ ለአበባ ለፍላወር ምናምን አለችኝ። ብዙ ነገር አመጣች። እሺ ሚስቱ ደውላ ምንድን ነው አለቻችሁ? ሚስቱ ደውላ ከጅዳ አንቺ ባልሽ ገብቶ የማይናገርበት ምክንያቱ እዚህ እንትን ላይ ገብቶ የማይናገርበት ምክንያቱ ችግሩ እናንተ ለሆኑ አይደለም ወይ? አንቺስ ስጋሽን ለጎመን ለዋሽ ሆነሽ ነው ስትጮህ መንገድ ለመንገድ እንትን ስትል ምን አይነት ወርጅነት ኖሮብሽ ነው አንቺስ? ኧረ ይህንን ነው እቴ እንደዚህ እኮ ና እንዴት ብለሽ ሰውየው 10 ዓመት ጓደኛዬ ነው አምነዋለሁ እያለ ካለ እንዲህ እናውጣት ይችል ልጅ እንዴት የኔ እህት እንደዚህ እህትም ቀርታ እንዴት ብለሽ አንድ ቀን ነገር አንስተሻል፣ በዛው አንድ ቀን ደግሞ ልሽልኝ በዛው ጠፋሽ። አሁን አንቺ ሰው ነሽ ግን ኑሮ የእናንተ ዘር ጎበዝ ነው። ግን በጣም ባለጌ ሰዎች ናችሁ። ባለጌ ነሽ አንቺ። ይህን ዘንዶ ባልሽን አስተኝተሽ ታበያለሽ። የማንንም የድሃ ልጅ እንደዚህ እየሸጣችሁ ትበላላችሁ፣ ፎቅ ትገነባላችሁ። እናንተ ካመጣችሁ ልጅን አንቱ፣ ካላመጣሽ ልጆችሽን በቀረቡ እያጋብሽ ትቀብሪያለሽ። ነገ ጧት ብትለምኝኝ አታገኘኝም። እኔም ልጅ እንደ ሰው አንድ ቀን ነው አንድ ሞት ነው የሞተችው። ትሙት እንግዲህ ወዲያ ካልገደላችኋት እስካሁን ልጅ አለች። ልጅን አስረክብኝ አልኳት። በነገራችን ላይ እነሱ በጸሎት ነው ልጆቻችሁን ትቀብራላችሁ አሉ። ለጥንቃቄ አድርጎ ተከታው ያው እሳቸው በጸሎት የሚያምኑ ሰው ናቸው። በዱላና በምናምን አይደለም እያሉ ያሉት። እሺ ቀጥሉ። አዎ እኔ ለሰጠሁት ሰጥቻችኋለሁ። በቃ እኔ በየደብሩ በየቤተክርስቲያኑ መገበሪያ አፍስሻለሁ። እንኳን
ሰው ቀርቶ የወፍ ልጅ ሊሞት አልፈልግም። እኔ በዛሬው ሰዓት ግን ይሄ ሁሉ ችግር ከመምጣቱ በፊት አንቺ ልጆች የኔ ልጆች ወንድሞች ናቸው፣ የኔ ልጆች እህቶች ናቸው። ግን ይህም ሁሉ ነገር ያለ የምታደርሱት እናንተ ናቸው። ታዲያ ማታ ገብቶ ለእነዚህ ቤተሰቦች የሚሰጠውን መልስ ሰጥቶ አሳልፎ የሚሰጠውን ሰው ሊስጥ ብያለበት። በዚያው ወጣ ይቀራች። እሺ አሁን ጠዋት ሽማግሌ ላኩ። ጠዋትም ከዚያ ወዲያ በማግስቱ ጠዋት ትላንትና ጠዋት እነዚያን እነ ታዛቢን አጥፋውን ሌሎች 4 ነን እንዲህ ነው አሉ። የምንስማማበት መንገድ ልጄን አስረክቡኝ። ከሰኔ ጊዮርጊስ አደራታ ከሰኔ ጊዮርጊስ ዝም አልላችሁ ለምን የልፈል እርሻዬን ሸጬን የመጋዙ አርሳለሁ። ለምን የልፈል ልጄን አስረክቡኝ። ለምን የልፈል ሌላ ወሬ ሄደን እኔን እንዲሆን መለኝ እኔ ራሴ እንዲሆን ሄድቼ ቀብሯ ማየት አለብኝ አለ። በአካል ትናንትና ማታ አየናት እያሉኝ ዛሬ ቀብር ትለኛለህ አንተ። ይህንን አማርኛ አናውቅም። በሽምግልና ከሆነ የመጣኸው ሰውየውን አሸማግለኝ። ሰው ከመውደቁ በፊት እነሱ ከሚያልቁ በፊት እንደሚያልቁ የወር እስከሚያልቅ ድረስ የእነሱን ነገር ታያለህ። ከእንግዲህ በኋላ ያን ነገር ሳይመጣ ገላግሉኝ፣ ልጄን ያስረክበኝ ሰውየው። እሺ እንግዲህ ልመናም አትለምንም